ሰላም ጤና ይስጥልኝ። ጠበቃና የህግ አማካሪ ደሞዝ ብርሃኑ ነኝ። ብዙዎቻችን ምን ያህል ስለ ፍትሐብሔር ዋስትና እናውቃለን? በአሁኑ ሰዓት እንደምታወቀው በእያንዳንዱ በኢኮኖሚ እንቅስቃሴ ውስጥ ለብድር፣ ለማበደር፣ ለመያዣ፣ ለመቀጠር ዋስትና ይጠየቃልና ዋስትናን በተመለከተ የፍትሐብሔር ዋስትና በተመለከተ ምን ያህል እናውቃለን ነው። አሁን ብዙ ቦታ ሰዎች ከፋይናንስ ተቋማት ገንዘብ ሲበደሩ ዋስትና ይጠየቃል። ዋስ እንዲጠሩ ይጠየቃል። ዋስም ያቀርባሉ፣ ገንዘብ ይበደራሉ። ከዛ በኋላ ነው የሚመጣው ጣጣው እና የፍትሐብሔር ዋስትና እንዴት ማወቅ እንችላለን የሚለውን በደንብ ማወቅ አለብን። የፍትሐብሔር ዋስትና በሁለት ነው የሚገለጸው። በፍትሐብሔር ሕጋችን በሁለት ነው ዋስትና የተከፈለው። አንደኛው የአንድነት ዋስትና የሚባል አለ። ሁለተኛው ተራ ዋስትና የሚባል አለ። የአንድነት ዋስትና የሚባለው ዋሱ ከባለዕዳው ጋር ከተበዳሪው ጋር እኩል የሚጠይቅበት ዋስትና ነው። ተራ ዋስትና ደግሞ ዋስትና ሆኖ ባለ ገንዘቡ ወይም ባለዕዳው መክፈል ባልቻለ ጊዜ ብቻ ዋሱ የሚጠየቅበት አግባብ ነው። ብዙውን ጊዜ ምንድን ነው የሚያጋጥመን? ሰዎች ከተለያዩ ማይክሮፋይናንስ ተቋማት ከሚበደሩ ሰዎች ጋር የዱና ዋስ ይሆናሉ። እንዳጋጣሚ ሆኖ አብዛኞቹ የፋይናንስ ተቋማት ገንዘባቸውን የሚያበድሩት በአንድነት ዋስትና ነው። የአንድነት ዋስትና ማለት ዋና ተበዳሪው ባለዕዳው የተበደረውን ገንዘብ በአግባቡ ባልከፈለ ጊዜ ተበዳሪ ብቻ ሳይሆን ዋሱም አንድ ላይ ይከሰሳል፣ አንድ ላይ ይጠየቃል። እንደውም ዋና ባለዕዳ ወይም ባለገንዘቡ የጠፋ እንደሆነ ዋሱ ብቻውም ይከሰሳል። ይህን ዋስትና ነው ማይክሮፋይናንስ እና የባንክ ተቋማት የሚያስይዙት ወይም የሚጠይቁት። ብዙ ሰዎች ሄደው ይፈርሙና ዋና ባለዕዳ ወይም ባለገንዘብ እያለ እኔ ለምን ይጠየቃሉ የሚል መከራከሪያ ያቀርባል በተለያዩ ችሎቶች። ይህ ምንም የሚያስገድ ጉዳይ አይደለም። ምክንያቱም ዋስ ከመሆን በፊት ዋስ ለጠየቀው አካል እንዲገባል የምትፈልገው ዋስትና ተራ ነው ወይስ የአንድነት የሚለውን መለየት ማወቅ ያስፈልጋል። ተራ ከሆነ ኦፍኮርስ ዋና ባለዕዳ ወይም ተበዳሪው ባልከፈለ ጊዜ የምትጠየቁበት ነው እንጂ ከባለ ገንዘብ ጋር አንድ ላይ ተጠየቁበትም። የአንድነት ዋስትና ግን ያበደረው አካል ዕዳ የሚጠይቀው አካል ዋና ባለዕዳውን ከእናንተ ጋር እኩል ዋስ ብቻ የሆናችሁ ሰዎችን ገንዘብ ከተበደረው ዋስትና አስይዞ ሀብት ከወሰደው ሰው ጋር እኩል ይከሳቸዋል፣ መብቱን ይጠይቃል። ምንም አይነት መከራከሪያ ማቅረብ አይቻልም እና ስለዚህ ዋስትና የፍትሐብሔር ዋስትና ጥብቅ መሆኑ ታውቆ ወይም አውቃችሁ ወይም አውቀን የምንገባበትን ዋስትና አንድነት ነው ነጠላ ነው የሚለውን በመለየት ዋስትና መግባት አለብን እንጂ ዋስ ብቻ ሲባል ሄደን መፈረም ብዙ የህግ ጣጣ እንደሚያመጣ እንድታውቁ ዘንድ ነው። ይህንን ሌሎች የህግ ጉዳዮችን በዩቱብ ቻናል ላይ በተከታታይ ስለምለቃቸው መከታተል ትችላላችሁ። አመሰግናለሁ።